በጎ ስጦታ ፍጹም በረከት ከየት ነው አለ? ከየት ነው አለ? ስለዚህ ነገር ያለው ከላይ ነው ማለት፣ በረከት ያለው ከላይ ነው ማለት። ሰው ሁሉ በአድራሻው ነው አይደል መልእክት የሚመጣለት። አገርህ በሰማይ ከሆነ ከሰማይ የሆነ ብለሲንግ ያገኛል። በኢየሱስ ስም ያገኛችሁ ሆና ያገኘኛል። በረከት በሌላ ይሁን። እምነትህን አልፎ የሚመጣ እምነትህን አልፎ የሚገባ የጠላት ኃይል የጠላት ጭፍራና ፍላጻ የለም። እምነትህ በእግዚአብሔር ላይ የጸና ነው፣ በእግዚአብሔር ቃል ላይ የተመሰረተ ነው። አልፎ የሚገባ ምንም አይነት ኃይል ጮና እምነቴ ልበልሽ፣ አልፎ የሚገባ ምንም አይነት ኃይል የለም። ምንም አይነት ኃይል የለም። አየህ እምነት ምንድን ነው ማለት ነው? ጋሻ መመከቻ። እስኪ እምነቴ ጋሻ ነው ብለሽ፣ እምነቴ የምመክትበት ነው ብለሽ፣ እምነቴ በልሽ ምድረ በዳውን የማልፍበት፣ ባዶነቴ በሙላት የሚቀየርበት ጮና እምነት በልሽ። ለዚህ ነው የእምነት ጋሻ ያስፈልጋቸዋል። አብርሃም በምድረ በዳ እግዚአብሔርን አምኖ ምን አለ? ወጣ። አብርሃም ጠላት መጣና እድሜህም ሄደዋል ልጅም አትወልድም ሲለው አብርሃም በእግዚአብሔር ምን አለ? ታመነ ይላል። አየው የሌለውን እንዳለ አልሰማችሁም? የሌለን ነገር እንዳለ አድርጎ በሚጠራ ባመነበት አብርሃም የሁላችን አባት ነው። ጩና እምነት ብለሽ አየው እምነት ምድረ በዳን የመቀየር አቅም። አብርሃም እድሜው ሄዷል፣ መውለድ አይችልም። የሳራ ዕድሜ ደብል 45 ሄዷል። አንቺ እኮ ገና ስትጠጋጊ ነው ተስፋ መቆርጭ። በተለይ አትጨናነቁ፣ ግድ የላችሁ ደብል 45ም ላይ ሚራክል መሆን ይችላል። አረ ምን አለ አሜን። እኔ ልንገር በ65 ዓመቷ እህታችን ሳራ ቤተ መንግስት ለእንትን ተፈልጋለች ሙሽራውን። በ65 ዓመቷ አልገባም እኮ 65 ዓመቷ ላይ ሙሽራ ሆና ንጉስ ፈልጓል። ፊቷ አልተሸበሸበም ማለት አልሰማይ ግድ የለም። ይሄ የእምነት ጉዳይ ነው። ካሌብ እንደዚህ አለ በ80 ዓመቱ ዛሬም ብትለኛል እንደ ድሮ ነኝ አለ፣ መውረስ ይችላለሁ። የእምነት አባቶች ይህንን ያው ምድረ በዳ ላይ ባዶነት ላይ ልንጠፋ ነው ሲሉ አንድ አስሩ ሁለቱ እንዲህ አሉ፣ በፍጹም አንጠፋም፣ እንዳውም እንደ እንጀራ እንበላቸዋለን። እምነት እኮ ነው በመሰረት ጋሻ እኮ ነው። እምነት ምን መሰለህ? ሰይጣን መቶ ትሞታለህ ሲልህ እምነት ውስጥ ካለ አልሞትም በሕይወት ነው። አንተ ዳነ ሲል አይደለም እኔ ባለጠጋ ነኝ። የእምነት ጋሻ ማለት እሱ ጠላት ለሚያመጣው ማንኛውም ኔጌቲቭ ሐሳብ የምትቃወምበት መመከቻ ነው። አየህ ጋሻ። ለዚህ ነው እግዚአብሔር መጣና ላባ እኔ ላንተ ምን ነኝ ያለ። ጋሻ እኮ መመከቻ